እንዴት ነው ዛሬ ስለ ትውውቃችሁ ስለ ትዳራችሁ ማውጋት ፈልጌ ነው። እስቲ የመጀመሪያውን አጋጣሚ አውሩኝ። እንዴት ተዋወቃችሁ? የሐዋሳ ልጅ ነኝ እና ክረምት ላይ ወላይታ ቦዲቲ የምትባል ከተማ ነበረች። ቤተሰቦቼ የማዘርም የፋዘርም ቤተሰቦች ቦዲቲ ናቸው የሚኖሩት። እነሱ ጋር ትምህርት ክረምት ነበረ። እነሱን ጥየቃ ሄጄ ነበረ። እነሱን ክረምት ብዙ ጊዜ እዛ ሄዳለሁ እና ጥየቃ በሄድኩበት እንደ አጋጣሚ የአጎቴ ባለቤት ነብይን ጸጋውን በጣም ተወዳለች። መካኒሱስ ነበር እሱ የዛን የሚያገለግለው እና መካኒሱስ ፕሮግራም ነበረ። ልጇና እሷ አብሮ ነበር። ልጇና እሷ ነበሩ። ለምን ዛሬ ነብዩ በጣም ጎበዝ፣ በደንብ ጎበዝ አገልጋይ፣ በጣም የሚያገለግል አገልጋይ አለ፣ እስቲ ነይ። እንዳጋጣሚ እዛ ነበርኩኝ። እስቲ ነይ እንሂድ ስትለኝ እሺ ብዬ ከልጇና እሷ ሆነን ሄድን። ከዛ በኋላ ሄድኩኝ። በጣም ቆንጆ ትምህርት እያስተማረ ነበረ። እያስተማረ ግን የሚያየኝ ጉባኤ መሀል ነበርኩኝ። ያየኝ ነበረ በተደጋጋሚ በቃ የሆነ የነሳት እያሰማ እኔም ማየዋል እንተያያለን። ድንገት ሲያየኝ የመጀመሪያ ቀን ሄድሽ ነው? የመጀመሪያ ቀን ነው የሄድኩት። አረሰመና ታጥፍ እሺ። እና ያየኝ ነበረ እሱ። ድንገት ሲያየኝ እደነግጣለሁ። እንዴ ምን ሆኜ ነው የሚያየኝ? በቃ ደነገጥኩኝ። እና ከዛን ከጎኔ የአጎቴ ልጅ ነበረች። ለምንድን ነው ነብዩ የሚያየኝ? በደንብ እያየኝ ነው ፈራሁ። አረ ይጸልይልናል ተማ እንደ ቋመጠ ልክ እንደ ሃማ እግዚአብሔር ሲፈርድ ለኔ እንደ መርዶክዮስ ሆነ ዘመኔ። የመሞት ዜና ሊሰማ እንደ ቋመጠ ልክ እንደ ሃማ እግዚአብሔር ሲፈርድ ለኔ እንደ መርዶክዮስ ሆኗል ዘመኔ። ምሕረቱ ነው የከለለኝ ቸርነቱ እየደገፈኝ ነገር ተገልብጦ የከሳሼ ወሬ ውድቀቴ ሲጠበቅ ተሰማ መክበሬ። ምሕረቱ ነው አው የከለለኝ ቸርነቱ ያዙ አብንቱ ኦኬ እስቲ እሺ እና በጣም ቆንጆ ቡና ነው ያፈላሽልን። እባክሽ ጎበዝ ነኝ ቡና በማፍላት። እኛ እያወራን ቡና እኔ እኮ ከቡናው ትንሽ ለኢንተርቪው ነው ወደዚህ ያመጣሁሽ። ትንሽ እናወራ ብዬ ነው። ቡና ይጠጣ እናወራ ብዬ ነው። በጣም ደስ ይላል። ቆንጆ ቡና ነው። በጣም እናመሰግናለን እናት። የእዩ ጭፋ ባለቤት እንግዲህ ክብርት ባለቤቱ እናት ነሽ ትባላለች። እናት ነሽ ማለት እናት ነሽ ዋና ስላገኘንሽ ደስ ብሎናል። ከቡና አስነስቼ እዚህ ቁጭ አደረኩሽ ስለ ትዳራችሁም ጉዳይ እንድናወራ ብዬ ነው። አሪፍ ነው አይደለ? ብዙ ጊዜ ጸጋነሽ ይሉሻል። ሁለቱም ነው። ብዙ ጊዜ ቸርች ሰዎች የሚያውቁኝ ነብይ የሚጠራኝ እናት በሚለው ነው። ስለዚህ የቸርች ሰዎች በአብዛኛው እናት ነሽ ነው ስማቸው። ግን ዋናው ስምሽ ደግሞ የቀበሌ ስምሽ ጸጋነሽ ማን ዋና ጸጋነሽ ዋና። ስለዚህ ጸጋነሽም እናት ነሽም እያልን እንቀጥላለን። ችግር የለውም። ደስ ይለኛል። እንዴት ነው ዛሬ ስለ ትውውቃችሁ ስለ ትዳራችሁ ማውጋት ፈልጌ ነው። እስቲ የመጀመሪያውን አጋጣሚ አውሩኝ። እንዴት ተዋወቃችሁ? የሐዋሳ ልጅ ነኝ እና ክረምት ላይ ወላይታ ቦዲቲ የምትባል ከተማ ነበረች። ቤተሰቦቼ የማዘርም የፋዘርም ቤተሰቦች ቦዲቲ ናቸው የሚኖሩት። እነሱ ጋር ትምህርት ክረምት ነበረ። እነሱን ጥየቃ ሄጄ ነበረ። እነሱን ክረምት ብዙ ጊዜ እዛ ሄዳለሁ እና ጥየቃ በሄድኩበት እንደ አጋጣሚ የአጎቴ ባለቤት ነብይን ጸጋውን በጣም ተወዳለች። መካኒሱስ ነበር እሱ የዛን የሚያገለግለው እና መካኒሱስ ፕሮግራም ነበረ። ልጇና እሷ አብሮ ነበር። ልጇና እሷ ነበሩ። ለምን ዛሬ ነብዩ በጣም ጎበዝ ኮንግራቹሌሽን በጣም ደስ ይላል።
ያው የነብይ እዩ ጩፋ ባለቤት እናት ነሽ። ያው የማስተርስ ዲግሪውን በመመረቁ ምክንያት እንኳን ደስ ያለ ብለዋለች። በመሴሾ ያው ዛሬ ኬክ ይቆርሳል ማለት ነው። በጣም ደስ ይላል። ስለዚህ እዩ ያው ለማስተር ዲግሪ ምክንያት በማለት የተዘጋጀውን ኬክ በመሴሾ ስሙ እንድቆርስ በአክብሮት ጠይቃለሁ። ቴንክ ዩ በጣም ወጋጊታባ ኦቲስ ወጋጊታባ ወዳና ግዲ ቤሲስ ማራሊስ አልጠበኩም ግን ኬክ ይዘሽ እንደምትመጪ በእውነት ዛሬ ያው እሱን ሳናገር አንቺም ስለተዳራችሁን ጠይቃችሁ ነበረ። ግን ያው በመሴሾ ስም ኬክ ይዘሽ ስለመጣሽ አበባ ይዘሽ ስለመጣሽ በጣም አመሰግናለሁ። ስለዚህ ኬኩን ተጎራርሷ ቆረጪና እስኪ ወጋጊታባ ኦቲስ ወጋጊታባ ወዳና ግዲ ቤሲስ ማራሊስ ያባ ወዲ ድጋክችስ በይቴ ለኢየሱስ አባ ያው ትምህርቱ እንግዲህ ለቁም ነገር በጣም ደስ ይላል። ለብዙ በረከትም ቢሆን ይሁን እንግዲህ አይደለ ሌላ በረከት ያመጣል። ብዙ ትምህርት ብዙ ተማሪዎችን እንደምታስተምር ተስፋ አደርጋለሁ። በዚህ ለዶክትሬት ዲግሪውም ደግሞ በሰላም ያደርሰን። አሜን። የመሞቴን ዜና ሊሰማ እንደቋመጠ ልክ እንደ ሃማ እግዚአብሔር ሲፈርድልኝ ለኔ እንደ መርዶክዮስ ሆነ ዘመኔ። የመሞቴን ዜና ሊሰማ እንደቋመጠ ልክ እንደ ሃማ እግዚአብሔር ሲፈርድልኝ ለኔ እንደ መርዶክዮስ ሆኗል ዘመኔ። ምሕረቱ ነው የከለለኝ ቸርነቱ እየደገፈኝ ነገር ተገልብጦ የከሳሼ ወሬ ውድቀቴ ሲጠበቅ ተሰማ መክበሬ። ምሕረቱ ነው አው የከለለኝ ቸርነቱ ያዙ አጉንቱ ኦኬ እስቲ እሺ እና በጣም ቆንጆ ቡና ነው ያፈላሽልን። እባክሽ ጎበዝ ነኝ ቡና በማፍላት። ቀጥታ ነው ይጠይቀኝ። ወዲያ ሳይ ለትዳር ነው የምፈልግሽ አለ። ለትዳር ነው የምፈልግሽ አለ። ያ ነገር ምንም በቃ እንትን አለኝና እንዴ ደነገጥኩኝ። እኔ አንደኛ እድሜ ገና ነው። ስንት ዓመት ነበርሽ? 16 ዓመት 16 ዓመትሽ? 16 ዓመቴ ነው። ዝም ብዬ ትልቅ መስላለሁ እንጂ አልደረስኩም ገና። በ16 ዓመቴ ትዳር የሚለው ነገር ጭራሽ አላስብም እኔ በኩል። እሱ ደግሞ ይፈልግ ነበር ለአገልግሎትም ትዳር አብሮ እንትንም ለመጓዝ ትዳር መልካም እንደሆነ በደንብ ስለተረዳ እሱ በደንብ ይፈልግ ነበር። በዛ ሰዓት እንትን ነበር። ከዛ ከኔ ጋር እግዚአብሔር ያው አገንትን አለው ሲለኝ እኔ አልተዘጋጀውም፣ አስብበታለሁ፣ ጸልይበታለሁ ብዬ ከዛን ከሱ ጋር እንትን አልኩኝ። በዛ በሚለው መጣው ፋሚሊዎቼ እንትን አሉ። በዛ ነው የተዋወቃችሁት? የመጀመሪያው ቀን ቸርች ሄድሽ ቀን? ቸርች ሄድኩበት ጊዜ ነው። ነቢይ ታዲያ የመጀመሪያው እንደው አንተ እያስተማርክ መድረክ ላይ ያየህባትን ቅጽበት እስቲ ያወራል። እሷ የመጣችው ከሐዋሳ ነው። እኔ ቦዲቲ ያገለገልኩ ነበር። ወደ ማገለግልበት ስፍራ ስትመጣ ያው አንድ እንደዚህ አይነት ነብይ አለ እና አገልግሎቱ ደስ ይላል የሚል መልካም ስምና ዝና ስለነበረ ለማየትም ነው የመጣችው ለመገልገልም። እና ከሷ ጋር የመጣችው እናት ደግሞ ለኔ ወዳጄ ናት። በጣም ተወደኛለች ምናምን። በኋላ ላይ እንደነገረችው ጠራኋት። ያው እኔ ሲሪየስሊ ወደ ትዳር ውስጥ ለመግባት እየፈለኩ ነበር። ትዳር ውስጥ ለመግባት ጥሩ ሰዓት ነው የመጣችው። መልካም ሰዓት ላይ ነው። በተደቀነ ካሜራ ውስጥ ነው የገባችው። አይ ነው ገና እኔ ከመሰለ ነብይ ገና እያስተማርክ ያያሃትን ቅጽበት አያሃትን መድረክ ላይ መድረክ ላይ ሆነ ከነዚያ ሁሉ መሀል ላይ ታያል። የኔ ስለሆነች ነው ማለት ጀነራሊ ነው ማየው፣ ግን አይኔ ውስጥ የገባችው እሷ ናት። እና ልብ ድንግጣል። ልብ ሲደነግጥ ፕሮግራሙ አልቆ ጉባኤ ወደ የቤቱ ህዝቡ ወደ ቤት ሲመለስ እሷ እንዳትመለስ ቶሎ ብዬ ዲያቆኗን ሄደሽ ወዳውኑ ሐሳቡ መጣልህ። ወድልካ በቃ እንዳያህ በቃ እዛው አያት የኔ እንደሆነች ያው መንፈስ የተረዳ እውነት ነው በደንብ። ዋው በሰዓቱ የነበረኝ ጥርጣሬ ልጅ ስለነበረች እሺ አትልም ቤተሰቦቿ